በርካቶችን ግራ ያጋባው የኢትዮ ፋይቲንግ ቻምፒዮንስ እና የኢትዮ ፋይት ናይት ወይም ደግሞ የኢቲኤፍሲ እና የኢኤፍኤን ፉክክር ማንንም አያውቀውም ነበርኩ። ከዛ በፊት ጌታቸው ይህንን ፕሮግራም ባያዘጋጀው እነሱ አያስቡትም ነበሩላኩ እና የዩኤፍሲ እና ኤምቪፒ ቫይብ እየሰጠኝ ነው። እኔ የብዙ ኢትዮጵያውያን ልብ የሰበረው የአርሲው የኦርቶዶክስ እምነት ተከታዮች ጭፍጨፋና የሰለሞን ሞዬ አስገራሚው መልእክት መርጦ አልቃሽ ትባላለህ ስትናገር እነዚህ በዚህ ቪዲዮ በዝርዝር የምንመለከትባቸው ጉዳዮች ናቸው። ሰላም ጤና ይስጥልን የጽናት ቲዩብ ቤተሰቦች እንዴት ናችሁ? እኔ በኩሌ ክብሩ ይስፋ ደህና ነኝ። ለዚህ ቻናል አዲስ ለሆናችሁ ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ቪዲዮዎችና ሐሳቦችን ጠቅለል አድርገን እንመለከታለን። ለቻናላችን ቤተሰብ ለመሆን ቪዲዮ ከመጀመሩ በፊት ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ደግሞ የጽናት ቲዩብ ቤተሰብ የሆናችሁ ላይክ ሼር ማድረግ እንዳይረሳ። ወደ ቪዲዮ ከቅርብ ጊዜያት ወዲህ በኢትዮጵያ የፋይቲንግ ኢንዱስትሪው ምን ያክል ትኩረት እያገኘ እንደሆነ አብዛኞቻችን እናውቃለን። በተለይ ደግሞ የንቃተ ህሊናና የጆኒ ጁጁሱ በማህበራዊ ሚዲያው ላይ የነበራቸው ቢፍ እና እንዲሁም ደግሞ ፋይቱ በሚዘጋጅበት ጊዜ የፋይቱ አዘጋጆች ለዝግጅቱ የሰጡት ትኩረት የፋይቱ ኢንዱስትሪ እጅግ በጣም እንዲከበርና ትኩረት እንዲያገኝ ረድቶታል። ታዲያ ለነዚሁ የኢቲኤፍሲ አዘጋጆችና ፕሮሞተሮች ሌላ ኢኤፍኤን በማለት ተፎካካሪ አዲስ ድርጅት ብቅ ብሏል። ታዲያ በማህበራዊ ሚዲያው ነገሩን አነጋጋሪ እንዲሁም ደግሞ አስገራሚ ያደረገው ጉዳይ የዚህ ድርጅት መምጣት አይደለም። የአብዛኞቹ የኢኤፍኤን አዘጋጆች በአንድም በሌላም በኩል ከኢቲኤፍሲ አዘጋጆች ጋር ቅራኔ ያለባቸው እንዲሁም ደግሞ ፐርሰናል ኬዝ ያለባቸው መሆኑ በተለይ ደግሞ የሁለቱም አዘጋጆች ትላልቅ ፋይቶች የሚደረጉት በተመሳሳይ ጊዜና በተመሳሳይ ሰዓት ላይ መሆኑ ብዙዎችን ግራ ጋብቷል። እንዲሁም ደግሞ በርካቶችንም በማህበራዊ ሚዲያው ላይ ለሁለት ከፍሎ እያጨቃጨቀ ይገኛል። ግማሹ የዚህ ድርጅት መምጣት ለስፖርቱ እጅግ በጣም አደገኛ ነው፣ በተለይ ደግሞ የኢኤፍኤን አዘጋጆችና ተሳታፊዎች ከኢቲኤፍሲ ጋር በአንድም በሌላም በኩል ቅራኔ ያለባቸው እንዲሁም ደግሞ ፐርሰናል ኬዝ ያለባቸው ናቸው። ኢኤፍኤን የተመሰረተው በቅናት በምቀኝነት ነው። ስለዚህ በስፖርቱ ዘርፍ ላይ ብዙም አይቆይም። እንዲሁም ደግሞ የሚያደርጉት ነገር ሁሉ ኢቲኤፍሲ ለማጥፋት እንጂ ስፖርቱን ለመጥቀም አይደለም። በተለይ ደግሞ ኢንዱስትሪው እጅግ በጣም ትኩረትን እንዲያገኝ በኢትዮጵያ እጅግ በጣም እንዲከበር ያደረገውን እና የዚህ ዝግጅት የአንበሳውን ድርሻ የሚወስደውን ጌችን አለማመስገናቸው ወይም ደግሞ ኢቲኤፍሲን ሜንሽን አለማድረጋቸው እንዲሁም ደግሞ በየመሃሉ እያነሱ አዘጋጆችን ዲስሪስፔክት ለማድረግ መሞከራቸው ፕሮፌሽናል አለመሆናቸውን ያሳያል በማለት ሐሳባቸውን እንዲህ ያቀርባሉ። የጌታቸውን ክሬዲት እየወሰዱበት ነው ያሉት። በጣም እየተናደርኩኝ ነው ያሉት ማለት ነው። ማለት ዮኒ ቬጋስ ይባላል በሀገር አቀፍ ማን ነው በኢንተርናሽናል። እስኪ ስለዚህ ነገር ልንገራችሁ። ሰሞኑን በጣም እያሳሰበኝ ስለሆነ ነው ማለት እየገረመኝ ስለሆነ ነው። ዮኒ ቬጋስ ማለት የቢኒያም ሽብሬ ማናጀር ነው ማለት ነው። ቢኒያም ሽብሬ ማለት እንግዲህ ከጆኒ ጁጁሱ ጋር ፋይት እንዲያደርግ እነ ጌታቸው ከዚህ በፊት ጥሪ ያቀርበውለት ነበረ ማለት ነው። እንግዲህ በነገራችን ላይ በርካቶች በዚህ ጉዳይ ላይ ግራ ይጋባሉ። ኢቲኤፍሲ እና ኢኤፍኤን ተመሳሳይ ድርጅት ይመስላቸዋል። በተለይ ደግሞ ማስተር ሀገረ ሰላምና ቢኒያም ሽብሬ ከዚህ በፊት ኢቲኤፍሲ በሚያዘጋጀው እነጌች በሚያዘጋጁት ፕሮግራም ላይ ወይም እነጌች በሚያዘጋጁት ዝግጅት ላይ ስለተጋበዙና ሪጀክት ተደርገናል እያሉ ስለነበረ በርካቶች ማስተር ሀገረ ሰላምና ቢኒያም ሽብሬ የሚፋለሙት ፋይት በኢቲኤፍሲ ይመስላቸዋል። ለዛም ነው ኢቲኤፍሲ እና ኢኤፍኤን ተመሳሳይ ድርጅት የሚመስላቸው። ነገር ግን ኢቲኤፍሲ በሚያዘጋጀው ዝግጅት ላይ ጆኒ ጁጁሱና ሴዶ ማርሻል አርት በኤምኤምኤው ዘርፍ ላይ የሚፋለሙ ሲሆን ኢኤፍኤን በሚያዘጋጀው ዝግጅት ላይ ደግሞ ማስተር ሀገረ ሰላምና ቢኒያም ሽብሬ ነው ፋይት የሚያደርጉት። ነገር ግን እንድታስተውሉኝ የምፈልገው የሁለቱም አዘጋጆች ትላልቅ ፋይቶች የሚካሄዱት በተመሳሳይ ሰዓትና በተመሳሳይ ጊዜ ላይ መሆኑን ነው። አንድም በርካቶችን ግራ ከሚያጋባቸው ነገሮች አንዱ ይሄው ነው። ህዝቡ ምንም አይነት አቴንሽን ከዚህ ቀደም ይሰጠው ያልነበረን ነገር ሰው አቴንሽን ሰጥቶት ወደዚህ ነገር በቃ ተስቦ በቃ ይሄ ነገር በደንብ እውቅና እንዲኖረው ምናምን እንዲስፋፋ ያደረገው ማን ነው? ክሬዲቱን በጣም እየነፈጉት ስላየው የጌታቸውን ክሬዲት እየወሰዱበት ነው ያሉት። በጣም እየተናደርኩኝ ነው ያሉት ማለት ነው። ማለት በጣም ይደብራል። አይስሩ አይደለም ስራውን ይስሩ። ግን አሁን ይሄ ሰውዬ ራሱ ማን ነው ሀገረ ሰላም ምናምን የሚባለው ሰውዬ ማንንም አያውቀውም ነበርኩ ከዛ በፊት ጌታቸው ይህንን ፕሮግራም ባያዘጋጀው እነሱ አያስቡትም ነበሩላኩ። ይህንን ፋይት እኮ ብዙ ጊዜ ይወዳደራሉ። ግን በዚህ አይነት መልኩ እነሱ በሚሉት ዲስፕሊን በሚሉት ደረጃ ይሄ እንትን አይኖርም ነበረ። አሁን ዮኒ ቬጋስ ምን ሲል ሰሞቴ መሰላችሁ? ባለፈው በተካሄደው አለመመጣጠን ነበረ ውድድሩ ላይ በ45 ሰከንድ ነበር ውድድሩ ያለቀው። አሁን ላይ ግን በደንብ ሰው አሪፍ ፋይት እንዲያይ እናረጋለን፣ እኛ ከነጌታቸው የተሻለ ኢቨንትን እናዘጋጃለን እያለ ይገኛልና እኔ ሊሳካላችሁም ላይሳካላችሁም ይችላል ይሄ ኢቨንት። ዞሮ ግን ሌሎችም አዘጋጆች ከዚህ በኋላም ሊመጡ ይችላሉ። ግን ፈርቀዳጆቹ ለዚህ ነገር ማለት ነው እነ ጌታቸው ናቸው። በደንብ ሪስፔክት ልሰጣቸው ይገባል። ያለ እነሱ ናቸው ፕሮሞሽኑን የሰሩላችሁ። እነ ንቃተ ህሊና ጆኒ ገባችኋል። እንደዛ እየተመላለሱ ዋናው የፕሮግራሙ አዘጋጅ ጌታቸው
በደንብ ክሬዲት ልትሰጧቸው ይገባል። ክሬዲቱን አትንፈጓቸው ነው የሚለው። ገባችሁ አይደል? እናንተ በእልህ ተነሳስታችሁ ነው። ይሄ ዮኒ ቬጋስም 10 ሚሊዮን ብር ከሴዶ የባሰ ጥያቄ ነው ያቀረበው። ካስታውሳችሁ ቢኒያም ሽብሬ ጥያቄ ቀርቦለት ነበረ ፋይት ለማድረግ ቢኒያም ሽብሬ ከጆኒ ጁጁሱ ጋር ፋይት እንዲያደርግ ጥያቄ ቀርቦለት ነበረ። ነገር 10 ሚሊዮን መጠየቁ ፋይቱ እንዲቀርብ ወይም ደግሞ ሪጀክት እንዲደረግ አድርጎ እንዲሁም ደግሞ ወደ ሪንግ ውስጥ በመግባት ሀገረ ሰላም ከጆኒ ጁጁሱ ጋር ፋይት ለማድረግ ጥያቄ ያቀርቦለት ነበር። ነገር ግን ጆኒ ጁጁሱ የመረጠው ሴዶ ማርሻል አርትን ነው፣ ወይም ማርኬቱ የመረጠው ሴዶ ማርሻል አርትን ነበረ ማለት ነው። ገባችሁ አይደለ? ብቻ ደስ አይልም ሁኔታው። ሊሳካላችሁም ላይሳካላችሁም ይችላል። ወደዳችሁም ጠላችሁም ግን እናንተ አሁን የምትሰሩበት ምክንያት ይሄ ነገር ማትራክት ያደርጋችሁ ምክንያት ምንድነው? እና ጌታቸው ይሄ ነገር ስለጀመሩት ነውና ወደዳችሁም ጠላችሁም ክሬዲቱን ለጌታቸው ልትሰጡት ይገባል። ለጌታቸው፣ ለንቃተ ህሊና፣ ለጆኒ ጂሱ እነሱ ናቸው የሰሩትኝ። እናንተ አሁን የምታጣጥሉት ፋይት ነው ሰው እንዲጓጓ ያደረገው። የምርም የኤፍኤን የተቋቋመው ኢቲኤፍሲ ለማጥፋት ነው። ስፖርቱንም ያቀጭጨዋል ብላችሁ ታስባላችሁ? በመካከላቸው ያለው ቢፉ ስፖርቱን ይገለዋል ብላችሁ ታስባላችሁ? ሌሎች ደግሞ በዚህ ጉዳይ ላይ የለም ይሄ ነገር ስፖርቱ እንዲያደግ ያደርገዋል፣ እንዲሁም ደግሞ በመካከላቸው ላይ ፉክክር መኖሩ ለዝግጅቱ እጅግ በጣም ትኩረት እንዲሰጡ ያደርጋል፣ ለስፖርቱም ትኩረት እንዲሰጡ ያደርጋል። እንዲሁም ደግሞ ፋይተሮችም ወይም ተፋላሚዎችም የቱ ጋር ፋይት ማድረግ እንዳለባቸው፣ የትኛው እነሱን እንደሚያዋጣቸው፣ የትኛው ትርፍ እንዳለው አስበው እንዲገቡበት ያደርጋቸዋል። ምርጫ እንዲኖራቸው ያደርጋቸዋል። ስለዚህ ፋይተሮችንም ይጠቅማቸዋል፣ እንዲሁም ደግሞ ለዝግጅቱ ትኩረት እንዲኖረው ያደርጋል። በመካከላቸው ላይም ያለው ፉክክር ህዝቡ ለስፖርቱ ትኩረት እንዲኖረው ስለሚያደርግ ይሄ ነገር መቀጠል አለበት፣ በውጭውም የተለመደ ነው በማለት ሀሳባቸውን እንዲያቀርባሉ። ሆነስት ኦፒኒየን ከጠየቃችሁ ማለት ነው እኔ በዚች አጭር ጊዜ ውስጥ ራይቫል የሆነ መልቲፕል ፕሮሞሽን ካምፓኒ ውስጥ ኢትዮጵያ ውስጥ ይፈጠራል ብዬ አስቤ አላቅም ማለት ነው። ታዲያ ይህ ምን ማለት ነው? ለኢትዮጵያውያን ምን ማለት ነው? አብሶ ለፋይተሮች ማለት ነው። እኔ አሪፍ ኦፖርቹኒቲ ነው ብዬ አስባለሁ። ምክንያቱም ፋይተሮች መልቲፕል የሆነ ምርጫ ይኖራቸዋል። ብዙ ነገር አወዳድረው እዚህም እዛም መወዳደር ይችላሉ። አንድ ደግሞ አድማየር ካደረግኩትና ከገረመኝ ነገር የዚህ ፋይት ፕሮሞሽን ቀን ወይም ፋይቱ የሚካሄድበት ቀን ነሐሴ 23 መሆኑና በተመሳሳይ ኢቲኤፍሲ በሚካሄድበት ማቻፕ ቀን መሆኑ ነው ማለት ነው። እና ይሄ ዩኤፍሲ እና ኤምቪፒ ቫይብ እየሰጠኝ ነው። እኔ ኤምቪፒ ካስታውሳችሁ ጄክ ፖል የሚመራው ፕሮሞሽን ኦርጋናይዜሽን ነው እና ከዩኤፍሲ ጋር ትንሽ የተጎራበጡ ኦርጋናይዜሽን ውስጥ ትንሽ አለመስማማት የተፈጠሩትን ፋይተሮች ወስደው እንዴት ዩኤፍሲ ፋይት ናይት በነበረበት ሴም ቀን እንዳዘጋጁ አይታችኋል። ዴና ዋይት ደግሞ በመልስ ምቱም ራውንዳ ራውዚ አናውንስ በምትደረግበት ሰዓት ላይ one of the biggest fights in MMA አናውንስ አድርጓል ማለት ነው። ኮነር መግሬገር versus ማክስ ሃሎዌይ። ሶ ቢዝነስ ዋይዝ እና ፕሮሞሽን ዋይዝ ስትንባለው ታዲያ እናንተስ ምን ታስባላችሁ? በመካከላቸው ላይ ያለው ፉክክር ጤናማ ለመሆኑ ስፖርቱን ይገለዋል ብላችሁ ታስባላችሁ? ወይስ ደግሞ ፉክክሩ ስፖርቱ እንዲያደግ ያደርገዋል፣ ኦዲየንሱም ወደ እነሱ ትኩረት እንዲያደርግ ያደርገዋል፣ እንዲሁም ደግሞ ለፋይተሮችም ጠቃሚ ስለሆነ ሁለቱም ድርጅቶች መቀጠል አለባቸው፣ መፎካከር አለባቸው ብላችሁ ታስባላችሁ? እስኪ ሐሳባችሁን ኮሜንት አድርጉልኝ። እንግዲህ ዝም ማለት ከገዳዮች ጎን መቆም ነው። ይህ የሰለሞን ሞዬ አስገራሚው መልእክት ነው። በሰሞኑ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆነው እንዲሁም ደግሞ የበርካታ ኢትዮጵያውያንን ልብ የሰበረው በአርሲ የኦርቶዶክስ እምነት ተከታዮች ሞትና የቤተ እምነት ቃጠሎ ነበረ። በርካቶችም ይሄ ነገር እንዴት ነው? ይሄ ነገር አልበዛም ወይ? አርሲ ውስጥ የሚደረግ ጭቆና ለምንድን ነው የማይቆመው? ለረጅም ዓመታት ለአርሲ እየተጮኸ ነበረ። ታዲያ የባለድርሻ አካላት ለምንድን ነው ትክክለኛ የሆነ ወይም ደግሞ እዛ አካባቢ ላሉት የእምነቱ ተከታዮች ዘላቂ የሆነ መፍትሄ የማይሰጥላቸው በማለት ድምጻቸውን እያሰሙ ነው የሚገኙ። እንዲሁም ለጭቁኖቹ ድምጽ ሲኮን እነዚህ መርጠው አልቃሾች እያሉ ማሸማቀቁ ለምን አስፈለገ? የትኛውም ሃይማኖት ግደሉ፣ ፍለጡ፣ እንዲሁም ከገዳዮች ጎን ቁሙ ብሎ የሚመክር ወይም ደግሞ የሚሰብክ የለም። እንዲሁም ደግሞ የትኛውም ሃይማኖት ሌላኛውን ሃይማኖት በማቃጠል ወይም በማጥፋት ሊከብር አይችልም በማለት በርካቶች ሐሳባቸውን እየገለጹ ነው የሚገኙት። ከነሱ መካከል አንዱ ሰለሞን ሞዬ ነበር። ሰለሞን ሞዬም ሐሳቡን እንዲህ በማለት ገልጿል። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎች ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና
መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም ይሄ። አሁንም እንላለን አትግደሉን። አሁንም እንላለን ወገኖቻችን አታጥቁብን። ለዛውም ንጹሃን አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። በነገራችን ላይ ይሄ ጉዳይ ለረጅም ዓመታት የቆየና ብዙ ጥያቄ ሲቀርብበት የነበረው ጉዳይ ቢሆንም አሁን ላይ ግን እጅግ በጣም ትልቅ ትኩረትን ማግኘት ችሏል። በርካታ የሀገሪቷ ኢንፍሉዌንሰሮችም ስለዚህ ጉዳይ ፍትህ እየጠየቁ ነው ያሉት። ከነሱም መካከል ጠቅላይ ሚኒስትሩ ይገኙበታል። ጠቅላይ ሚኒስትሩ ጉዳዩ እጅግ በጣም ትኩረት የሚፈልግ እንዲሁም ደግሞ መፍትሄ የሚያሻው ነገር እንደሆነ በመናገርና ለሟች ቤተሰቦችን መጽናናትን ተመኝቷል። አሁንም ለሟች ቤተሰቦች ፍትህ ይሰጣቸው፣ እንዲሁም ደግሞ እዛ አካባቢ ላሉ የእምነቱ ተከታዮች ዘላቂ መፍትሄ ይሰጣቸው ብለን እኛም እንጠይቃለን። እንግዲህ የጽናት ቲዩብ ቤተሰቦች ለዛሬ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሀሳቦችን ጠቅለል አድርጌ ያቀረብኩላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ምናልባትም በቪዲዮ ተመስጣችሁ ላይክ፣ ሼር፣ ሰብስክራይብ ላታደርጉ ስለምትችሉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ቼክ አድርጉልኝ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።